ሰላም ሰላም ውድ የሳቅ ስፖርት ተመልካቾች፣ ሳቅ ስፖርት ዛሬ ኢንግላንድ ከአርጀንቲና ያደረጉት አስገራሚ ትንቅንቅ ይዞ ተመልሷል። መልካም ቆይታ። በአሁኑ የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ አምበልነት የምትመራው አርጀንቲና በአለን ሼረር አምበልነት ከምትመራው ኢንግላንድ ያደረጉት የጥሎ ማለፍ ጨዋታ በፈረንጆች 1998 ዓ.ም ፈረንሳይ በፓሪስ ሰማይ ስር ጨዋታው ተጀመረ። ገና በጠዋቱ አርጀንቲናዎች መምራት የሚችሉበት አጋጣሚ 6ኛው ደቂቃ ላይ ዲያጎ ሲሞኔ በእንግሊዙ ግብ ጠባቂ ሲማን ተጠልፎ ፍጹም ቅጣት ምታገኙ፣ በአግባቡም ተጠቀሙበት። በፊት አውራሪያቸው ጋብሪኤል ባቲስቱታ። አርጀንቲና 1 እንግሊዝ 0። ጨዋታው ቀጠለ። 9ኛው ደቂቃ ላይ እንግሊዞች ኳስ ወደፊት አሻገሩ። ማይክል ኦውን ወደ ሳጥን ይዞ ገባ፣ ተጠለፈ። ሌላኛው አጋጣሚ እንግሊዝን ወደ አቻነት የምትመልስ አለን ሼረር ጎል 1-1። አሁንም ጨዋታው እንደቀጠለ ነው። አርጀንቲናውያንን እኩም ያደረገ ጎል ከመሃል ሜዳ ዴቪድ ቤካም ኳስ ወደፊት አሻገረ። ማይክል ኦውን ተቀበለ፣ እየገፋ ወደ ሳጥን በቀኝ በኩል ተከላካዮችን አሸብሮ ገባ። እጅግ በሚያምር አጨራረስ ከመረብ አዋህዶ መላው እንግሊዞችን አስፈነጠዘ። 1-0 ከመመራት ወደ 2-1 መምራት በ7 ደቂቃ ልዩነት። አስገራሚ ጨዋታ። ጨዋታው ቀጠለ። እንግሊዞች በተደጋጋሚ አርጀንቲናዎችን ፈተኑ። ነገር ግን የመጀመሪያው 45 ተጠናቆ በጭማሪው ደቂቃ ላይ አርጀንቲናዎችን ነፍስ የዘሩበት ጎል ከቅጣት ምት የተነሳች ኳስ በድንቅ ቅብብል ዛኔቲ ከመረብ ቀላቀላት። 4 ጎል በ45 ደቂቃ። እጅግ አስገራሚ ጨዋታ። ሁለተኛው 45 ድራማው ቀጠለ። እንደተጀመረም ብዙ ሳይቆዩ ዲያጎ ሲሞኔ ዴቪድ ቤካም ላይ ጥፋት ሰራ። ዴቪድ ቤካም ወደቀ። ቢጫ ካርድ ለዲያጎ ሲሞኔ። ነገር ግን ዴቪድ ቤካም እንግሊዞችን ያናደደ የደደብ ስራ ሰራ። ወድቆም አላረፈም። ሲሞኔን ጠልፎት በቀጥታ በቀይ ካርድ ከሜዳ ተሰናበተ። አሁን ዓለም ሁሉ ነገሮች ሁሉ ከሶስቱ አናብስቶች እጅ የወጡ መሰለው። ነገር ግን እንግሊዞች በቁጥር ቢጎሉም ጥፋት ተሰርቷል በሚል ከተሻረባቸው አስቆጪው የአለን ሼረር ጎል ጋር አርጀንቲናን እያስጨነቁ 120 ደቂቃን ተሻገሩ። አርጀንቲና 2 እንግሊዝ 2። በመጨረሻም በመለያ ምት አርጀንቲና 4-3 እንግሊዝን በመርታት ወደ ቀጣዩ ዙር ማለፍ ችላ ነበር። እነሆ በዘንድሮስ የ2026 የዓለም ዋንጫ በግማሽ ፍጻሜው በድጋሚ ተገናኝተዋል። እንግሊዞች ይበቀሏቸው ይሆን ወይስ ሜሲ አሁንም አርጀንቲናን ይዞ ለፍጻሜ ይደርስ ይሆን? በጉጉት የምንጠብቀው ጉዳይ ይሆናል። ይህ ሳቅ ስፖርት ነው። መልካም ቆይታ።